ሀና የወይዘሪት ሜላት ልጅ እንደሆነች ታወቀ። ምክንያቱም ሀና ፎቶዋን ስታይ ራሷ እንደሆነች ስታይ በጣም ነው ደነገጠችው። ግን ወይዘሪት ሜላት ይሄንን አልታቅም። ደነገጠች። ሀና ምን ሆና ነው ልጅቷ ምን ሆና ነው ብላ ነው ደነገጠችው። እሷ የምታውቀው እንግዲህ እርግብ የምትባለው ልጅ ወደ ወይዘሪት ሜላት ቤት ከገባች በኋላ እናቴ ብላ እየጠራች ነው። እንደገና ሀናም ግራ ተጋባች። እሷን ስታይ እማዬ ትላለች፣ ሌላ ጊዜ ደግሞ እናቷን በመጥፎ ቃላቶች ትጠራታለች። ስለዚህ ይሄ ነገር እንዴት ነው ብላ ማሰብ ጀመረች። ከዛ በኋላ የሀና ያው የወይዘሪት ሜላት ልጅ የሀሴትን ፎቶ መፈለግ ጀመረች። እነሱ ሲወጡ የወይዘሪት ሜላት ክፍል ውስጥ እየገባች እየፈተሸች እና ሌባ እየመሰለች እየፈተሸች እችኛው እርግብ የምትባለው ሀና ሌባ ናት እየሰረቀች ነው ብላ ራሱ ለወይዘሪት ሜላት ነግራለች። ግን እሷ ዝም ነው ያለችው። አንድ ቀን ግን ሀና ሳጥን ከፍታ እየፈተሸች እያለችው ወይዘሪት ሜላት ስትመጣባት ልትሰርቂ ነው እንዴ? እርግብም እኮ እንደዚህ ብላይ ነበረች፣ ለካ እርግብ እውነቷ ነው አለችውን ማለት ነው። እና ሀናም ተናዳ እኔ አልሰረኩም ነው ያለችው። ቤተሰቦቼ እንዴት ናችሁ? ሰላማችሁ ይብዛልኝ። በዚህ ቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ ሁኑ። ነባሪዎች በላይ ካበረታቱኝ፣ አዲሶች በቅንነት ሰብስክራይብ አድርጉ። ኖላዊ ድራማ ክፍል 40 ተለቋል። ከፍታችሁ ማለት ነው። ዛሬ አዲስ ነገር ተፈጥሯል። ዛሬ እናትና ልጅ ተዋወቁ። ሀና እንግዲህ የወይዘሪት ሜላት እንደሆነች ሀና ራሷ በፎቶዋ አይታ ደነገጠች። በጣም ነው የደነገጠችው። ምክንያቱም እዛ ቤት የገባችው ልጅ እርግብ የምትባለው የወይዘሪት ሜላት ልጅ እንደሆነች ነው። ይህም ደግሞ ያቀነባበረችው ባዩሽ ናት። ባዩሽ እንግዲህ የወይዘሪት ሜላት ጓደኛ ብትሆንም ግን በጣም ቅናተኛ የሆነችና ወይዘሪት ሜላት ላይ በቅናት የተነሳ ልጆች አላት፣ ሀብት አላት፣ ሁሉም ነገር አላት እያለች በሷ ቀንታባት ይሄንን ነገር ማድረግ ጀመረች። እንግዲህ አክስት ትላታለች እቺ እርግብ የምትባለው እና አንቺ ልጅ እንደሆንሽ ትናገሪያለሽ ማለቴ ያው ቲቪ ላይ ወጣ የእስትሪያን ስታወራ ይሄ ሁሉ የሀሴትን ነገር ሁሉ ነገር ለልጅቷ ስለነገረችው ልጅቷም እንደዛ ቲቪ ላይ አወራችው ማለት ነው። እና ሜላት ደግሞ እንዳጋጣሚ ቲቪ ከፍታ ስታየው በቃ እቺ ልጅ ናት ብላ በጣም ደንግጣ አልቅሳ ራሷን ስታ መጨረሻ ላይ ሄዳ ልጇን ተቀብላለች። ግን ይሄ ያቀነባበሩት ባዩሽና ልጅቷ እርግብ ነበረች። ለብር ተብሎ ማለት ነው። በዛሬ ቀን ራሱ ተነጋግሮ ብር ጠይቃ ነበረ እናቷን። ያው እናቷ እንበል እንግዲህ የውሸትም ቢሆን ወይዘሪት ሜላት እናቷ አይደለችም። ባዩሽ ጋራ ተነጋግሮ ነው እና 50,000 ነበረ እንትን የጠየቀችው። እሷም ደግሞ ከባዩሽ ጋራ ሲያስታወራ ባዩሽም ደግሞ አስመስላ እንዴት እንደዚህ ትላለች፣ ትናንትና መታ ዛሬ እንደ ብር ጠይቃለች ብላ በጣም ተቆጥታ ነበር። የመጀመሪያውም ብር ጠይቂ ለብር ሰብት ያስገባችው እሷ ናት። ይሄም ደግሞ ያደረገችው ባዩሽ መጀመሪያ የሀና ቤት መግባት ነበረባቸው። ያው ሀናም የወይዘሪት ሜላት እንደሆነች ታውቅ ነበር ባዩሽ። ምክንያቱም መጀመሪያ ራሱ አንቺ እንደዚህ ቆንጆ ልጅ ሆነሽ እንዴት እዚህ ቤት ትሰሪያለሽ? በሰራተኝነት በዛ ላይ እውቀት እያለሽ ሙያ እያለሽ እንዴት ብላ ተቆርቁራ ነበረ። ግን ደግሞ ወይዘሪት ሜላት ከዛ ቤት እንድትወጣ ስለማትፈልግ ሀናም እዛ ቤት ስለተመቻት እኔ ተመችቶኛል ብላ መለሰችለት። በዚህ ብትሞክርም አልተሳካላትም። ሌላ ይሄ ነገር ከሀና ፎቶና መስቀሉን መስረቅ ፈለገች እና ባዩሽ ምን አደረገች? ይሄ የአሴር ጓደኛ ያው ታውቃላችሁ፣ አሴርና እሱ ስርቆት ላይ ነበሩ።
አሴር እንግዲህ ከስርቆት ነጻ ወጥቷል። አቶ ኖላዊ ምክር ስለሰጣቸው ተስተካክሏል። ወደ ራሱ ተመልሶ የራሱን ስራ እየሰራ ነው። አሁን ደግሞ ይሄ ልጅ ለጓደኛም ደግሞ መስራቅ ማጨስ አቆም ብሎ አሴር ራሱ ጓደኛውን እየመከረ ነው። ልጁም ያው 50 ሺህ ይከፈልልሃልና ሀና ቤት ገብተ የሀና ፎቶ 2 ፎቶና መስቀል ሰርቀን አስባል እሱም ለብር ብሎ አደረገ። ያ ነገር ደግሞ ሀናና ይሄ ነገር የሀና እናት ያ ማለት ሜላት ካየችው ሀና ልጇ እንደሆነች ታውቃለች ብሎ ነው ይሄን ነገር ያደረጉት። ብቻ መጨረሻ ላይ ያ ነገር ይሄ ነገር መስቀሉን አሳየቻት ማለት ነው ለሀና። እርግብ በጣም ጸባያው በጣም መጥፎ ነው። ከሀና ጋር ልስማሙም አልቻሉም። በጣም ነበረ እንትን ያሉት። መስቀልም አልሰጥሽም ነው ያለቻት። ግን ያንቺ ነገር ያልሆነ ያንቺ አይደለምና ስጭኝ ብላ ብትጠይቅም እርግብ አትፈልግም መስቀልም መስጠት። ፎቶም ደግሞ እንደተሰረቀ ሀና ስትደርስበት ሀና በጣም ነው ያዘነችው። ምክንያቱም ያ ፎቶና የልጅነት ፎቶና ያ መስቀል የቤተሰቦቿ ማስታወሻ ስለሆነ ያ ማስታወሻ ደግሞ ለማጥፋት ነው ባዩሽ የሞከረችው። ቢሆንም ግን መጨረሻ ላይ ያ ብርንም ሰጥታለች። ወይዘሪት ሜላት ብርንም ከሰጠችው በኋላ እንደውም ከ50 ሺህ ላይ ጨምራ 20 ሺህም ጨምራ ነው የሰጠችው እና ብር ተቀብሏል። ቢሆንም መጨረሻ ላይ ግን ተዋረዱ። ሀና ያ ፎቶን እየፈለገች እያለች ወይዘሪት ሜላት አይታ እስኪ ምን ሆነ ይሻል ይሄን ሰሞን ደግሞ ባለፈው እንደዚህ እንትን ሳጥ ስከፍቺ ምን እየፈለግሽ ነው ሳደብቂ ንገሪኝ ብላ ስጠይቅ እኔ ለመስራቅ ሳይሆን እኔ ፎቶ የሀሴቲን ፎቶ ለማየት ነው እሱ የፎቶ ነበር የምፈልገው ምክንያቱም የሆነ የረበሸኝ ነገር አለ አለችው። ምክንያቱም እችኛው የወይዘሪት ሜላት ልጅ ናት ተብላ የዛ ቤት የገባችው እርግብ በጣም ያው ስለምትሰድባት እናት እንዴት ትሰደባለች? እናት እኮ ሁሌም እናት ናት። እንዴት አንቺ ለእናትሽ ክብር አይኖርሽም? እያለች ሀና ትከራከርለታለች። ለዛ ነው ሀና ጠርጥራ እውነትም እቺ የወይዘሪት ሜላት ልጅ ናት ብላ ጠርጥራ ነው። ግን ፎቶ ስታይ የራሷ ነውና በጣም ነው የደነገጠችው። ይሄ እንዴት ሊሆን ቻል ነው ይሄ የማይታመን አለችው። እና ወይዘሪት ሜላት ደነገጠች። ልጅቷ ምን ሆና ነው ምንድነው እየተፈጠረ ያለችው ማለት ነው። ልጅና እናት አንድ ላይ የሚሆኑበት ሰዓት ደርሷል። ባዩሽና እርግብም ውርደታቸውን ያገኛሉ ወይ ሊታሰሩም ይችላሉ። ሌላ ደግሞ አስደሳች ዜና ሰላምና ምናሴ ያጠራቀሙት ብር አለ። እሱ ለሀና ሊሰጡት ነው።